ደግሞ እኮ አልኩኝ እንዴ ደነገጥኩኝ እንዴ አወራሁኝ እንዴ ጮኩኝ እንዴ ትላለች። አይ ሀኒቾ በቃ የሌለ እኮ ፉንቃ የገባላት ማለት ነው። ይገርማችኋል እንግዲህ ሀኒቾ አዲስ ህይወት ልትጀምር ነው ማለት ነው። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንግዲህ ኖላዊ ድራማ ዛሬ ተከስተናል ማለት ነው። እንግዲህ ኖላዊ ድራማ እውነት ለመናገር ምርጥ ነው ማለት ነው። ቆይ እዚህ ጋር ዱብ አለ ዱብ ምን እየተካሄደ ነው? ምን እየተካሄደ ነው? እንዲህ ፉንቃ ያዘው እንዴ? ፉንቃ ያዘው እንዴ? አረ ጉድ ነው ጉድ ነው ጉድ ነው። እና እላችኋለሁኝ ውዶችዬ እውነት ለመናገር እኔ እኮ ማለት ነው ዱብ አለና ማለት ነው ዱብ አለና ማን ነው ስሙ? አይቺ አልወዳትም ስሟ ራሱ ጠፋኝ ስለማንወዳት ነው መሰለኝ ማለት ነው። እውነት ለመናገር ድራማ መሆኑ እንኳን እያወቅኩት ማለት ነው አልወዳቸውም አልወዳቸውም። አክስትና ምን ሆነች ደግሞ ያናድዱኛል ማለት ነው። እና እላችኋለሁኝ ጋይስ እንግዲህ እዚህ ጋር ማለት ነው ልክ ምጥት እኔ ብሆን ማለት ነው የያዝኩትን እቃ ልቅቅ ነበር ማደርገው ማለት ነው። ልቅቅ ነበር ማደርገው። እንደውም ሰው በፈጣጣ ቆመች ማለት ነው። ምንም አልመሰላትም። ድጋሚ ለነገሩ እኮ ፉንቃ ስላለባት ነው። እና ማለት ነው ግን ጥሩ አላደረገችም። ጥሩ አላደረገችም። እንዲህ እኔ ለምሳሌ ማለት ነው የፈለገ እንትን ቢለኝ የማውቀው ሰው እንኳን ቢሆን ይከብደኛል ይሆናል እና ማለት ነው በቃ እሷን ልታስረሳው ነው ማለት ነው። ጠጋ ጠጋ ዱላ ለማንሳት ነው ይባላል አይደል? እና ማለት ነው ጠጋ ጠጋ እያለች ነው ማለት ነው። የሌለው ሁን ገብቶላታል። እሷና ሀና እንግዲህ አዲስ ሙሽርነት ላይ ናቸው ማለት ነው። ሀናማ የሌለ ቀጨት ጀመረች እኮ ወይኔ ሳኩኝ እንዴ አወራሁኝ እንዴ ደግሞ በጣም ያሳቀችኝ ማለት ነው። ወይኔ ኧረ ወይኔ ፍቅር እንዲህ ያደርጋል እንዴ? አይሃኒችው አይሃኒችው። እኔ ግን እውነት ለመናገር ሀና ከእንትና ጋር ብትሆን ነበረ ደስ የሚለኝ ማለት ነው። እውነት እኔ ማለት በቃ አላቅም ብቻ አልጠበቅኳትም። ሀኒቾ አልጠበቅኩሽም። እኔ ልድርሽ ያሰብኩት ከእሱ ጋር አልነበረም ማለት ነው። እና እላችኋለሁኝ ጋይዝ እውነት ለመናገር ሀና አሁን በተለይ ወላጆቿን ካገኘች ጨምሮ ዝንጥ ማለት ጀመረች። እያማረባት መጣች። አባቷ ራሱ የሆነ ጊዜ ካስታወሳችሁ ማለት ነው ወይኔ ልጄ እኔ ለካ እንደዚህ ጨቁኝሽ ነበረ እንዴ ምናምን ስቲል ድረስ ማለት ነው የሆነ ጊዜ እንደዛ እያለ ነበር። አሁን ላይ ግን በጣም አምሮባት ምናምን የሌለ በቃ ተቀየረች ማለት ነው። እና በዚሁ አጋጣሚ ማለት ነው ልክ እንደዚህ የእውነት ለመናገር ምርት ነው እና እንደዚህ የተጠፋፋችሁ በወላጅ በልጅ ምናምን ብዙ አይነት ታሪኮች አሉ እውነት ለመናገር እና እናንተንም ልክ እንደሷ ማለት ነው ቀኑን ያደርስላችሁ እላለሁኝ። በዚሁ አጋጣሚ ማንኛውም ሰው ከቤተሰቡ ጋር ቤተሰብ እንትን ሲል በጣም ነው ደስ የሚለው ሆነ ለሞራላችሁ ራሱ ማለት ነው። እና ሁላችሁም የተጠፋፋችሁ ካላችሁ ፈጣሪ ያገናኛችሁ እላለሁኝ። እና እንግዲህ ሀና ማለት ነው የሌለ እኔ ረድ ስንትና ማለት ነው ከዚህ በፊት ካስታወሳችሁ ማለት ነው እና እንደዚህ ሰላም እንደዚህ ስትላት ስለ ፍቅር ማለት ምንድነው ደግሞ እኔ ምናምን በቃ የሆነ ከአባቷ ውጪ እንትን ያለ ምናምን ነገር አይመስላትም ነበረ። አሁን ግን የሌለ ሌሊት ላይ ለብቻው መሳቅ ምናምን ምናምን ሁሉ እየጀመረች ማለት ነው። የምታወራውን እራሱ አታውቀውም እንጂ ምን ይሄ ብቻ አይ ሀኒቸው አይ ሀኒቸው አይ ሀኒቸው። እኔ ግን ከአሴር ጋር ነበር የጠበቅኳት። እኔ ለአሴር ነበረ ላጫት ያሰብኩት ማለት ነው። እና ይቺ ደግሞ ጓደኛተ ወይኔ 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 እውነት እኔ እሱን ቢያደርገኝ እንኳን ሀናን እንደዛ ላስባትና ገደል ግቢ ብዬ ነበር በጥፍ ብያት የምሄደው። ወንድነት በዛ አይለካም የእውነት እንዲህ የፈለገ ሰው ወረ ሲጀምር አሁን ሀናን ራሱ እንደዛ ቢያደርግላት ዞር በል ነው የምትለው። እሷን ለምን ይመስላችኋል ሀናን እንደዛ አድርግልኝ ያለችው ማለት ነው። ወይ አንዳንድ ሴቶች እኮ ምንድን ነበረ ሴት የላከው ሞት አይፈራም የሚባለው እውነት። እና በጣም ነው ያናደረችኝ ሀኒቾን የመሰለች ቆንጆ ማለት ነው።
ጭራሽ እንደዚህ አድርግልኝ ምናምን ስትል በጣም ነው እያናደደችኝ ማለት ነው። እና እላችኋለሁኝ ጋይስ ይህ ቻናል አዲስ ቻናሌ ነው እና አበረታቱኝ ፕሊስ። ላይክ ሼር እያደረጋችሁ ምንም ሰብስክራይብ የለውም፣ ምንም ላይክ የለውም፣ ሁሉ ነገር ባዶ ነው እና ስወዳችሁ የሰው እድገት የሚያስደስታችሁ እኔንም ማሳድጉኝ። አዲስ ጀማሪ ነኝ እላችኋለሁኝ። እንደው ቢቀር 50 እንኳን ሙሉልኝ እስኪ ላይቭ እንድገባ ማለት ነው። እና በተለይ ደግሞ ቅመሞችዬ እንተጋገዝ፣ እንበረታታ፣ እኛም ደግሞ እርስ በርሳችን እንደግ እላችኋለሁኝ። እና ፕሊስ ሼር አድርጉልኝ። ቢቀር 50 እንኳን ካልሞላሁኝ ማለት ነው ላይቭ መግባት አልችልም እና በተቻላችሁ መጠን አበረታቱኝ። ላይክ እያደረጋችሁ ሼር እንዲሁም ደግሞ ሰብስክራይብ አድርጉልኝ ማለት ነው። እንዲሁም ደግሞ ኮሜንት አድርጉልኝ፣ እኔም እመልሳለሁ። ብድር በብድር ነው እና እላችኋለሁኝ። በያላችሁበት ሰላም፣ ጤና፣ ፍቅር አብዝቼ ተመኘሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሆኖልኝ